አብርሽ እነግርሻለሁ ያልከኝ ንገረኛ። እሺ ብርሃን እነግርሻለሁ። ወይኔ እሱቤ እንዴት ነሽ? ይነሽ አብርሽ ተዋውቃት ጓደኛዬ ናት። አብርሃም ወይኔ ቀንጂት ታዲያ ወዴት ልትሄጂ ነው? ወደ ካፌ ልሄድ ነው። እሺ አንዴ እዚህ ጋር ልሾ መጣውሽ። አብርሽ ግን ለምንድን ነው የማትነግረኝ? ዝም ብዬ እኮ ነው፣ ላስጨንቅሽ ብዬ ነው። ምንም የለም። ኡፍ አብርሽ ደግሞ በቃ እኔ ልመለስ። እሺ ብርሃን ራስሽን ጠብቂ፣ ጊዜው ከፍቷል። በዙሪያሽ ያሉትን ሰዎች አስተውይ። እሺ አብርሽዬ ባይ። እኔ ምንሽ እሱቤ ታውቃችሁ ነው? ለግቢው አዲስ ነው ብታይ፣ እዚሁ ነው ያወቅኩት። እንደዚህ አይነት ሰዎች በጣም ንጹህ ናቸው። ለምን አታግባብኝ? ልክ እንደ ጓደኛ። አቤት ወዴት ባክሽ? ሂጂ ወደዛ። ታውቂኛለሽ እኮ። ወይኔ ሱባዬ ኤቲኤም ረሳሁት። መግቢያው ጋር ጠብቂኝ፣ መጣሁ። እሺ ቆይ ምን እሺ ነው ይሄ ትወና መቼ ነው የሚያበቃው? እንዴት ነበር? ወይኑ አልመጣችም እስካሁን? መጥቻለሁ። አብርሽ እኔን ተቀመጥ። ብርሃን ምን ነው ድምጽሽ ትክክል አይደለም። አብርሽ እኔ በጣም ከፍቶኛል። ለምን ብርሃን ንገሪኝ። እንደ ጓደኛ ይባል ነገር የለማ። ኧረ አብርሽ ፍታ። የወንድሜስ ደም ለኔም እኮ ቢሆን ወንድሜ ነው። ኧረ በእናትህ አብርሽ። ምን አባ ብርሃን አረ እንዴት ቻልክበት? ቆይ እንደዚህ ማስመሰሉ ምን አስፈለገ? አልገባኝም። ብርሃን ምንድነው የምትወር? አይቻለሁ እኮ አብርሽ ከሆነ ልጅ ጋር ተናንቀ ልትዋሸኝ እንዳትሞክር። ተይ ብርሃን፣ ውስጤን አታጨልም። አዎ የዛን ቀን ከጓደኛዬ ጋር ነበርኩ። ቀልድ ስለሚወድ ኮፍዬን አውልቆ በትሬ ነጠቀኝ።
ምናልባት በትሬ እንዲመልስልኝ ሲላፋኝ ይዤው አይተሽ ሊሆን ይችላል። ወይኔ ጉዴ ምን ነው? አብርሼ በጣም ይቅርታ። እሺ ብርሃን ገባኝ። ክላስ ከሌለሽ አንድ ቦታ ልውሰድሽ? ክላስ እንኳን አለኝ አብርሼ፣ ግን መግባት አልፈልግም። እንሂድ። አንዴ ላዋራሽ። ከዚህ በኋላ አይንህን ማየት አልፈልግም። ቢያንስ እውነቱን እንዳስረዳሽ ፍቀጂልኝ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። ና አብርሼ እንሂድ። ልትሰማኝ ራሱ ፍቃደኛ አይደለች። ቆይ አይነ ስውሩ ምን ሆነ? አትጠይቀኝ፣ እኔ አላውቅም። የሆነ ሰው ግን እየተጫወተብኝ ነው። አብርሼ በሰላም ነው መቃብር ቦታ ያመጣኸኝ? በጣም ውድ ወንድሜ ነበር። በጣም ያሳዝናል አብርሼ። ታዲያ ለምን እዚህ መቃብር ቦታ መጣኸኝ? አው እኮ አለቀኝ ነው። እኔ ጋር ስትመጪ ቀለል እንዲልሽ እኮ ነው። ምን አይነት ቅርበት ነው? አማን አልነገርኩህም እንጂ እኔና እሱ ፍቅር ጀመረን። እንደ ፈጣሪ ፍቃድ ደግሞ ልንጋባ እንችላለን። ምን እያልሽኝ ነው ሀዊ? ቃላት አውጥቼ ፍቅሬን ባልገልጽልሽም ተግባሬን አይተሽ ስሜቴን መረዳት ነበረብሽ። እንዴ ይሄን እኔ በምን ላቅ እችላለሁ? እኔ አንተን ማሰብህ እኮ በጓደኝነት ነው። ይሄን በፍጹም ካንተ አልጠብቅም። ሀዊ ካጣውሽ ግን ሞታ። በጣም ያፈቅራት ስለነበር እንዳሉ አደረገው። የሮሰን ድክመት አንቺ እንደሆንሽ ሰማሁ። ስለ አንቺ ስጠይቅ አባትሽ አይነ ስውር እንደነበሩ ተነገረኝ። ወደ እሱ ለመጠጋት ይህን መንገድ መረጥኩ። ቆይ አብርሼ አይነ ስውር አይደለህም እንዴ? ለምን ይሄን ያህል? ከዛም በላይ የሰፈር ጓደኛዬ ወንድሜ የምለው ራሱ አምኖ ተቀብሎ ደግፎኝ ነበር። በጣም ነው እሺ የምታሳፍረው። ስማማ፣ ያ እንደዛ የሚጫወተው እንደዛ የሚስቀው አብርሽ ናፈቀኝ እኮ። ቆይ መቼ ነው ወደዛ ማንነት የምትመለሰው? ሁሉም ሰው እኮ ልክ እንደ ጨረቃ። እንዴት? ለማንም የማያሳዩ ግማሽ ጎን አለው።